ሮተር ፓስወርድ ለመቀየር ጉግል ውስጥ ትገቡና 192.168.1.1 ብላችሁ ስገቡ ሮተር ኔትወርክ የሚል ይመጣላችኋል። ሮተር ኔትወርክ ውስጥ ትገቡና ወደ ታች ስጎትቱ ሎጊን የሚል ይመጣላችኋል። ሎጊን ትሉና በአይፒ አድሬስ እንደገና ይመጣል። ከዛ እንደገናም ሎጊን ትላላችሁ። እንደገና ሎጊን ካላችሁ በኋላ እንደዚህ ይመጣላችኋል ማለት ነው። ዩዘር ኔም እና ፓስወርዳችሁ አድሚን ከዚህ በፊት ከሆነ ነው የምትቀይሩት። የእሱን ያልቀየራችሁ እንድትቀይሩና ሌላ ሰው ገብቶ ሃክ እንዳያደርግ ማለት ነው። አድሚን ካስገባችሁ በኋላ ዙም ስታረጉ ፓስወርድ ልቀይሩ ነው ወይ ብሎ ነው የሚጠይቀው። ኦኬ ትላላችሁ። ዙም ስታረጉ አድሚኒስትሬሽን የሚላል አድሚኒስትሬሽን ውስጥ ስትገቡ አድሚኒስትሬሽን እንደዚህ ይመጣላችኋል። ከቀኝ በኩል እንደዚህ ይመጣላችኋል። እንደዚህ ነው። አድሚኒስትሬሽን ውስጥ ዩዘር ማኔጅመንት የሚላል እሱን ስትነኩ በቃ እንደዚህ ይመጣላችኋል። ዩዘር ኔማችሁ ከዚህ በፊት አድሚን፣ ኦልድ ፓስወርዳችሁ አድሚን። ስለዚህ ኒው ፓስወርድ እና ኮንፊርምድ ፓስወርድ ሌላ ኒውን እንደገና ትጽፋላችሁ ማለት ነው። ከዛ በኋላ ሳሚት ስታደርጉ የሮተራችሁን ፓስወርድ ቀየራችሁ ማለት ነው። አመሰግናለሁ።